ደግሞ በሚሆኑበት እንደ ጊዜ ሁሉ ይሆናሉ፣ ይፈጸማሉ። ስለዚህ ዛሬ እንደሚታወቀው ከቤተክርስቲያናችን በዓላቶች መካከል የጌታ አበይት የሚባሉ በዓላት አሉ፣ ንዑሳን የሚባሉ በዓላት አሉ። ንዑሳን የሚባሉ 9 ናቸው። አበይት የሚባሉትን ታላላቆች የሚባሉትን 9 ናቸው እና ከእነዚህ ከንዑሳን በዓላት መካከል አንዱ የሆነው ዛሬ ቴዎድሮስ ብለን የምንለው በቀኖና ቤተክርስቲያን ሌሎቹ በታወቀ በተወሰነ ቀን የተቀመጡ ናቸው። ሌሎቹ በዓላት እኛው ጋር ግን ለየት የሚያደርገው በአውሻዊ አስተምሮ ወይም በራዕይ ሀሳብ በቁጥር አስተምሮ ውስጥ ቀኖና ተሰርቶለት በቀኖና ውስጥ የሚወጣ የሚወርድ የተወሰነለት ዕለት ነው እና መስከረም 1 ቀን ስንናገር አዋጅ ስናውጅ የበዓላቱን የአጽዋማቱን አዋጅ ስናውጅ አንዱ ከታወጀላቸው መካከል አንዱ ዕለት ነው። ዕለት መጋቢት 6 ቀን የሚሆን መሆኑን በቀኖና ቤተክርስቲያን ወይም በአውሻዕር አስተምሮ አስተምሮ ውስጥ በመስከረም 1 ቀን የታወጀው ዕለት ዛሬ ይሁኑ የምናገኘው የምናከብረው ዕለት ነው። ዕለት ደግሞ ለየት የሚያደርገው የጌታ ምጽአት የጌታ ለፍርድ ለሚመጣ መሆኑን የሚታሰብበት አስተምሮ የሚነገርበት የሚዘከርበት ዕለት ነው። በዓመት 2 ጊዜ አለ የጌታን ምጽአት የምንናገርበት ቤተክርስቲያን የምትመሰክርበት። አንደኛው ዛሬ አሁን የምናደርገው ነው። ሌላው ደግሞ በዓመቱ መጨረሻ ላይ በ15ኛው ወር ላይ የሚነገር ነው። በ13ኛው በአብዜን ብለን የምንለው ውስጥ ከ1 እስከ 5 ወይም እስከ 6 በሚሆንበት ወቅት ላይ የሚነገር የመምጣቱ ምልክት፣ የመምጣቱ ሁኔታ፣ የመምጣቱ የመገረዙ ምልክት የሚነገርባቸው 2 ዕለታት አሉ። እነዚህ ዕለቶች ስለ ክርስቶስ ምጽአት ትምህርት የሚሰጥባቸው ቤተክርስቲያንን አስተምሮ በዜማ በአገልግሎት በአምልኮት ስትፈጽመው ያደረች መሆኑን የምታድር መሆኑን ይታወቃል እና ዛሬ ደብረ ዘይት ብለን ስንል የስሙ ትርጓሜ ወይራ የበዛበት ተራራ ማለት ነው። ወይራ ያለበት የሚባል ነው። ከኢየሩሳሌም የተወሰነ ርቀት ላይ ያለ ተራራ ነው። ከስሩ በርካታ መቃብሮች ሰፍረው የሚታዩ ነው። በአሁኑ አቀማመጥ ከኢየሩሳሌም ወደ ደቡብ አቅጣጫ ሆኖ የሚታይ ነው ያለው ይመስላል እና በዛ ውስጥ ላይ ጌታ ኢየሱስ ክርስቶስ ቀን ቀን በምኩራብ እየተገኘ ያስተምር እንደነበር በሉቃስ ወንጌል ምዕራፍ 21 ላይ ቁጥር 37 ላይ ቀን ቀን በምኩራብ በቤተ መቅደስ እየተገኘ መዝሙርን አይሁዳውያን በአንድነት ያስተምር እንደነበር፣ ደቀ መዛሙርቱም አብረው በዚህ ትምህርት ይሳተፉ እንደነበር፣ ማታ ማታ ደግሞ ወደዚህ ወደ ደብረ ዘይት የተራራው ተራራ ኤልዮን የሚባል ዋሻ አለ። አሁን ወደ ሰማያትን ያስተማረበት እዛ ውስጥ ላይ ተቀምጦ ለደቀ መዛሙርቱ በተለየ ሁኔታ ያስተምራቸው ነበረ እና እንግዲህ ይህንን አስተምሮ ሲያስተምራቸው ደቀ መዛሙርቱ ከአስተምሮ መካከል መነሻ በማድረግ ቅዱስ ካህኑ ሲያነቡት እንደሰማነው በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ በደብረ ዘይት ተራራ በተቀመጠ ጊዜ ደቀ መዛሙርቱ ቀረቡ ይላል። በተራራው ሲቀመጡ ደቀ መዛሙርቱ ከእርሱ በፊት ቀረቡ። ቀርበው ስለ ቤተ መቅደሱ ምንነት ታያለህ። ይህም ቤተ መቅደስ ያምራል። በጣም ረጅም ዓመት ነው የፈጀብን። ረጅም ዓመት ሰርተነዋል፣ ግን በጣም ያንጸባርቃል። የጠዋት ፀሐይ አርፎበት በጣም መብራት አለው እና በጣም የሚያምር እውነት ያለው ነው፣ የሚያማልን ነው። ታያለህ ወይ የሚል ጥያቄ አቅርበውለት ነበረ። አይ እናንተ የዋሆች ናችሁ፣ የምታዩት ድንጋይ እናንተ የሰራችሁት ድንጋይ አሳምራችሁ ቀርባችሁ አስባችሁ የሰራችሁት ድንጋይ ይፈርሳል፣ እንዲህ እንዳማረ አይቀርም
አይቀርም ይፈርሳል። እሱም እንደሚሆን ብዙን ነው የምነግራችሁ ብሎ እንደነገራቸው ብዙ ላይ እናያለን። ይህን ብለው ግን ምንድን ነው የጠየቁት? ታዲያ ሊፈርስ ከሆነ የዓለም የመጨረሻው ሁኔታ ምንድን ነው? ምስጢሩ ምንድን ነው? ምልክቱ የሚል ምልክት ሁሉ እንደጠየቁት እዚህ ወንጌል ላይ ተቀምጦ እናገኛልና አምስት ነገሮችን እዚህ ወንጌል ላይ እንደ ምልክቶችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸውን እነሱን ብቻ እናነሳና እናጠቃልላለን እና እነዚህ አራት ነገሮችን በመጀመሪያው ስለ ሃይማኖት የሃይማኖት አስተማሪዎች እንደሚበዙ እንደሚመጡ ሃይማኖተኞችን ከሃይማኖታቸው እንደሚያስቀይሯቸው እንደሚያስረምጧቸው ይህ የሃይማኖት አስተምሮት በሰፊው እንደሚሆን አንዱን ነገራቸው። እንደምታዩት በዘመናችን ፍጹም በጌታሙ በጌታ ፊርማታን ጌታ ተቀበል ኢየሱስ ተቀበል እያለ የሚሰምጠው በጣም ሰፊ ነው። በዚህ ዘመን ላይ በጣም ሃይማኖተኛ የሚለው ሰባኪው በሙሉ በጣም ሰፊ ነው፣ ብዙ ነው። ስለዚህ ይህንን የሚያስተምሩ ይመጣሉ። በፊቻላቸው የተመረጡትን ሳይቀር ከዓለም ርቀው ያሉትን ሳይቀር በአስተምሯቸው በሃይማኖታቸው ጠንካራ ናቸው ተብሎ የሚታሰቡትን ሳይቀር ከሃይማኖታቸው ያስቀይሯቸዋል። ስለዚህ የሃይማኖት ሁኔታ ይገለጣል። የሃይማኖት ሁኔታ በዚህ መንገድ ይታያል አላቸዋል። ሁለተኛው ደግሞ የፖለቲካ ሁኔታ የሚገለጥ መሆኑን የፖለቲካ ቀውስ የሚታይ መሆኑን ነግሯቸዋል። ያንንና ያላቸው ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ያምጣት ይነሳል፣ ይህ ይሆናል አላቸው። ዘመናችን እንደመጡ አስታውሱ። አሁን ላይ እንዳለው ማለት ነው። ህዝቡም በመንግስት ላይ ዓለም ላይ የተጋታ መልካም ነገር አንሰማም አይደለም። መልካም ነገር አይደለም ሆነ የሚባለው ሀያላን ነን የሚሉትን ሀገሮች ኃይላቸውን ለማሳየት ከአንዱ ድንበር ወደ አንዱ እየተሻገረ ከተፈቀደላቸው ከወሰናቸው እያለፉ የሚያሰቃዩበት ዘመን ላይ ያለ ነው። ሰው ለእኛ ሁሉ ተርፎን ዛሬ ገበያ ሁሉ የቀወሰበት ሁኔታ የእነሱ መራገጥ ነው። ዞሮ ሲራገጡ ሳሮች ይደቃሉ ነው የሚባሉ አባቶቻችን ሲሆን እና የእነሱ ፍቅር የእነሱ አመት ይህ ቀድሞ የተነገረን ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ አስተምሮ ይህ እንደሚሆን ሁለተኛው ምልክት እንደሚሆን ነግሯቸዋል። ሶስተኛው ረሃብ፣ ቸነፈር ይሆናል ብሏቸዋል። እየሆነ ነው። አሁን ጥገባያለ ረሃብተኛው ብዙ ነው። በጣም ረሃብ እየጨፈረበት ያለ በርካታ ሰው ነው። በፖለቲካው ቀውስ ምክንያት ለረሃብ የተዳረገው በርካታ ነው። በሌላ ምክንያት ረሃቡ የበረታበት በርካታ ነው። ስለዚህ ይሆናል አለ። ምንም በቸነፈር ትመታለች፣ ቸነፈር ይሆናል። አዝመራው የተዘራው እንዳዝመራ ይሆናል። ይህ አንዱ ምልክት ነው። ሶስተኛው ምልክት ነው ይሄ። አራተኛው ደግሞ ተፈጥሯዊ ሁኔታ በተፈጥሮ በረድ አሳምሮ የፈጠራት ምግብ መረጋጋት እንድናትችል የምትናወጥ መሆኑን ማዕበሉ እንዳናወጣት መሆኑን የምድር መንቀጥቀጥ፣ የማዕበል መንሸራተት እንደሚፈጠር አልጋየን አይደለም። እኛ ምድር ላይ እኛ ኢትዮጵያ ላይ ሰዎች ሰላም ነው ብለው በተጉበት በሬት የተንሸራቱ እዛ ያስማቸው ቀሩ ሰዎች አሉ አለ ለማውጣት እንኳ ለመፈለግ ያስቸገረበት ሁኔታ አለ። የምድር መንቀጥቀጥ ባሳለፍናቸው ዓመቶች ነበሯልን። ሌላውም ነገር እየሆነ ነው። የመጨረሻው አምስተኛው አራተኛ ሲሆን አምስተኛው ምልክት ፍቅር ከሰው ልጅ ትቀዘቅዛለች። ፍቅር ከሰው ልጅ ትጠፋለች።
ከቤተሰብ ጋር ፍቅር የለውም፣ ከጎረቤት ጋር ፍቅር የለውም፣ ሌላውን ከሌላው ጋር አብሮ ከሚሰራው ጋር ግንኙነታቸው የሻከረ ነው። ባለታዊ የተበላሸ ነው። ስለዚህ ጠፋለች፣ ትቀዘቅዛለች። በእነዚህ ሁሉ አልፎ እስከ መጨረሻ የሚጠና ግን እሱ ይድናል። እነዚህን 5 ነገሮች አልፎ በእነዚህ 5 ነገሮች ሁሉ ሳይሰናገር ሳይንታካበት በእነዚህ ሁኔታዎች ላይ አልፎ የጠና እርሱ ይድናል። ማን ይሆን በዚህ ሲጠናው? ማን ይሆን የመሬቱን መንቀጥቀጥ የማያስፈራው? ማን ይሆን የመሬቱን መንሸራተት የማያስፈራው? ማን ይሆን ረሃብ የማያስፈራው? ማን ይሆን ሌሎችም ፖለቲካዊ ሁኔታዎች የሚፈጥሯቸው ችግሮች የማያስፈራው? ማንም ይሆን? ሁሉንም ያስፈራሉ። ሁሉንም የሚያስጨንቁ ናቸው። ስለዚህ በእነዚህ ሁሉ ማለት የግድ እንደሆነ ሁሉን ስናስብ ደግሞ ግድ ብሎ እግዚአብሔር ለፍርድ ይመጣል ነው። ለዚህ እግዚአብሔር ዳዊት ንግር እግዚአብሔር ግድ ብሎ ይመጣል። ለፍርድ ስለዚህ ምንድነው ጥያቄው? 6 ነገሮች ናቸው በጥያቄ የሚቀርቡ። ሌሎች ቁርስ ሊሸፈሩ ነው። ግራ ባላበቃኝ በመጨረሻ ካህኑ መጨረሻውን ቁርባኑን ጨርሰው ሲያነቡት እንደሰማ ነው። ግራ አላበላኸኝም፣ ብጠማ አላጠጣኸኝም፣ ብታረዝ አላለበሰኝም፣ እንግዳ ብሆን አላሳደሰኝም፣ ብታመም ሆስፒታል መጥተህ አልጠየቀኝም፣ ብታሰር እንዲሁ ማረሚያ ቤት መጥተህ አልጠየቀኝም። እነዚህ ናቸው። በእነዚህ ውስጥ ሌሎችም ይካተታሉ። እነዚህ ምግባራቶች ናቸው። ስለዚህ እነዚህ እንደመፍረስ በእነዚህ ፍርሶች እግዚአብሔር ግልጽ ሆኖ ይመጣል። ዝም አይልም፣ ለማንም አይራራም፣ ለማንም ቸል አይልም፣ ዝም አይልም። የሚያስጠላ ፍርድ የለውም ብሎ ነቢዩ እግዚአብሔር ዳዊት ዛሬ በጠቅላላ ይችን ጥኖታ የምናስብበትን ከፍርድ ወቀሳ ነፃ በመሆን ነው። ዛሬ አባቶቻችሁ ጋር ትገናኛላችሁ። ምን በመሆን ነው? አሹቱን አባታችሁ ሙታይቶ ዳቦ በልቶ ወይም የሆነ ነገር ብሮታዎች በመዛር ሆን አይደለም፣ ለመማር ነው። ከፍርዱ ከዚህ ከቁጣው ከሚጠየቁት ነገሮች ነፃ ለመሆን ነው። በማምለክ ነው። ከዚህ ለመውጣት ነው። ዳቦ ለመብላት ከሆነ ትክክል አይደለም። ቆሎ ለመብላት ከሆነ ትክክል አይደለም። ስለዚህ አባቶቻቸው ጋር ምህረት ትምህርቱን የሌሎቹ ትምህርት የጌታ መገለጥ የጌታ ለመጨረሻው አስተምሮ ያረገበትን ቦታ እዛ ላይ ነው። ለፍርድም የሚመጣው እዛ ቦታ ላይ ሆኖ ነው የሚፈርደውና የሚፈርድበትን እያሰብን ከአባቶቻችን ብርጥቅ ሆነን ስለተላለፍነው ስለበደልነው በደል ይቅርታ እግዚአብሔር እንዲያደርግልን ዝግጁ ለመሆን ከአባቶቻችን ትምህርት ለማግኘት ነው ዛሬ የሚሰበሰበው። ስለዚህ የደረገው የተለሱ ትምህርቱ በዚህ መንገድና በዚህ መንገድ ነው። ዋናው የሚጠየቀው አንድ ክርስቲያን ቅድም ያላቸውን 5 ነገሮችን ሳያስደነግጡ ሳያስረግጡት አልፎ ሃይማኖቱን ጠብቆ በሃይማኖቱ ቀንቶ የሃይማኖቱ ውጤት የሚጠየቀው እነዚህ 6 ምግባራትን ፈጽሞ ከተገኘ እሱ ምንም የሚገጥመው ነገር አይደለም። በቀኝና በግራ የሚቆሙ አካላት አሉ። እነዚህም በቀኝና በግራ የሚቆሙ አካላትን በቀኝ የሚቆሙት በበግ በግራ የሚቆሙት በፍየል ጌታችን መድኃኒታችን ኢየሱስ ክርስቶስ መስሎ ለእነዚህ በግራ ላሉት ከኔ ወግዱ፣ ከኔ አታስፈልጉም፣ ሂዱ ወደዛ ስትገዙ ስለነበረው ስታገለግሉ ስለነበረው ወደ ዲያብሎስና እሳቱ ከፍ ብሎ ወደሚነጥበት ወደማያልፍበት ወደማያንቀላፋበት ወደዛ ሆኑ ብሎ ደግሞ መልካም ያደረጉትን የፈጸሙትን በሃይማኖታቸው በምግባራቸው ጸንተው ያሉትን ደግሞ የእናንተ ቡሩካን የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን የርስት ቦታ ችግር የሌለበት ቦታ መራብ መጠማት የሌለበት ቦታ ለእናንተ መግባት ይህ የተዘጋጀ ነው ተብሎ የሚነገርበት የሚሸከርበት ዕለት ነው እና ስለዚህ ክርስቲያኖች እኛ በቀኙ ለመቆም እንጂ በግራ ለመቆም መሰብሰብ የለብንም።
መሰብሰባችንን እግዚአብሔር ግልጽ ሆኖ ሲመጣ በቀኙ ለመቆም ነው። በግራው ለመቆም ይፈልጋለን አለን የክርስቲያኖች ያንን አይፈልግም፣ አይኖርም። እርግጠኛ ነኝ መቼም ወደዚያ ነው ብሎ በራሱ የሚወስድ ማንም ሰው አይኖርም። ስለዚህ በእንዲህ አይነት ሁኔታ ላይ እግዚአብሔር ግልጽ ሆኖ ይመጣል። ግልጽ ሆኖ ሲመጣ ደግሞ እግዚአብሔርን የማያሳፍር ስራ ሰርተን እንድንገኝ መልካም ፈቃዱ ይሆንልን። ሰዓታችንን እንጠቀም።